السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الله. أما بعد سورة النبأ سورة النبأ لاي لنا يلنا سورة النبأ مكية نات ودا 400 አጓያዎች አሏት 173 ቃላቶችን ይዟል 770 ሆሄዎች ነው ያላት። ስለዚህ ሱረቱል አማን የቀራ ሰው በትንሹ 7700 አጅሮችን ያገኛል ማለት ነው በትንሹ። ቢስሚላሂር ረህማኒር ረሂም በአላህ ስም እዝነተ ሰፊና ለሙእሚኖች አዛኝ በሆነው አማ የተሳአሉን ስለምንድን ነው የሚጠያየቁት እነዚህ ካፊሮች ከሃዲያን ስለምን እየተጠያየቁ ነው? አኒ ነበኢል ዐዚም ስለምን እንደሚጠያየቁ አስከትሎ ነገር የሚጠያየቁት ስለ ትልቁ ዜና ነው አለ። አኒ ነበኢል ዐዚም ስለ ትልቁ ዜና ነው አለ። الذي ያ ዜና هم فيه مختلفون ያ የማይስማሙበት የሆነ የተለያዩበት የሆነ የማይስማሙበት የሆነ አንዱ አምኖ አንዱ የተወበት የሆነ አንዱ አምኖ አንዱ የካደበት የሆነ ያላስማማቸው የሆነ ያ ትልቁ ዜና ስለሱ ነው የሚጠያየቁት አለ። ያው ስለሞቶ መቀስቀስ ነው እንግዲህ ክርክራቸው አይደል? አንዱ ያምናል አንዱ አያምንም። ሙግታቸው ያልተስማሙት በመልእክተኛው አልተስማሙ፣ በቁርአን አልተስማሙ፣ በሞቶ መቀስቀስ አልተስማሙ። በሞቶ መቀስቀስ ላይ ያላቸው አለመስማማት፣ አለመግባባት፣ ልዩነት ከሌሎቹ ደግሞ ከፍ ያለ ልዩነት ነው ማለት ነው። ናም ከላ ይተው ይከልከሉ ሰያዕለሙን ለወደፊት ያውቃሉ አለ። ሰያዕለሙን ለወደፊት ያውቃሉ አለ። ይሄ ሞቶ መቀስቀስ ይሄ ያልተስማሙበት የሆነው ይሄ ትልቁ ዜና ዝም ብሎ የሚጠያየቁ አለ ግን ምናምን እየተባሉ የሚጠያየቁበት ይሄ ትልቁ ዜና ሞቶ መቀስቀስ መኖሩን ለወደፊት ያውቋታል አለ። ለወደፊት ያውቋታል። ስለዚህ ثم ከላ አሁንም ይተዋል። ይሄንን አለመስማማታቸውን ይሄንን ክደታቸውን ይተዋል። ሰያዕለሙ ለወደፊት ያውቋታል አለ። ይሄ ሞቶ መቀስቀስ ነገር ተከስቶ ሲያዩት ያውቋታልና ይተው። ይሄንን በዚህ በሞቶ መቀስቀስ መካድን ይተውታል። እንዴት በሞቶ መቀስቀስ ይክዳሉ አለ አላህ Subhanahu Wa Ta'ala አለም ነجعل الارض مهادا ቆይ ሞቶ መቀስቀስ ለምንድን ነው በሞቶ መቀስቀስ ማመን አላህ የሞተን ይቀሰቅሳል የሚለው ማመን ይከበዳችሁ? አለም ነجعل አላደረግንም ምን ቆይ الارض መሬትን ሚሃደን የተመቻቸች ምቾት ያላት የተደላደለች አላደረግናትም እንደ ፍራሽ? አለም ነجعل الارض መሬትን አላደረግንም ወይ ሚሃደን የተመቻቸች አላደረግናትም ወይ? ግልጽ ነው። ይሄን ማድረግ የቻለ ጌታ እንዴት የሞተን መቀስቀስ ይሳናል ብላችሁ ትክዳላችሁ? አለም ነجعل الارض መሬትን አላደረግንም ምን ሚሃደን የተመቻቸች የተደላደለች አላደረግናትም ምን? ወልጂባለ ተራሮችን አውታደን ችካል አላደረግናቸውም ምን? መሬት እንዳትውረገረግ እንዳትርገፈገፍ እንደ ችካል እንደ ካስማ እንደ ችንካር ተተክላ እንዳትንቀሳቀስ እንዳይንቀሳቀስ መሬት እንዳይንቀሳቀስ የሚይዙ ተራሮችን አልተከልንም ወይ? ይሄን ማድረግ ያደረገ ጌታ ሞቶ መቀስቀስ ምን ይሳናል? ወخلقناكم አልፈጠርናችሁም ምን? አዝዋጅን ብዙ አይነት አድርገን አልፈጠርናችሁም ምን? ወንድ ሴት ሙእሚን ካፊር እንስሳት እጽዋት ብዙ አይነት አድርገን አልፈጠርናችሁም ምን? ወجعلنا نومكم እንቅልፋችሁን አደረግን ሱባተን ማረፊያ አደረግን። እንቅልፋችሁን ማረፊያ አደረግን። وجعلنا الليل ለሊትን አደረግን ሊባሰን መሸፈኛ አደረግን። የምትሸፈኑበት የምትሰተሩበት አደረግን ምሽትን። وجعلنا النهار ቀንን ደግሞ አደረግን ማዓሸን መኖሪያ መስሪያ ሰዓት አደረግን። ቀንን ደግሞ የምትሰሩበት መኖሪያችሁን የኑሮ እንትን የምትፈልጉበት የዕለት ግርሳችሁን የምትፈልጉበት አደረግን ቀንን። ወበኒና فوقكم ከላያችሁ ገነባን ሰብዓን ሽዳዳ ሰባት ጠንካራ ነገራቶችን ገነባን ሰባት ሰማያዎችን። ወበኒና فوقكم ከበላያችሁ ገነባን ሰብዓን ሰባት ሽዳዳን ጠንካራ የሆኑ ሰማያትን ገነባን። ወجعلنا አደረግን ሲራጀን መብራትን አደረግን ወሃጀን የሚያበራ መብራትን አደረግንላችሁ የሚያንጸባርቅ የሚያበራ የሚንቦገቦግ መብራትን አደረግንላችሁ ፀሐይን ማለት ነው። ልክ وجعل الشمس سراجا እንዳለ በሌላ በኩል ፀሐይን አደረግንላችሁ። وانزلنا من المعصرات እንደዛውም ከጉሞች ከደመናዎች አወረድን ማአን ውሃን አወረድን
ሰጃጀን የሚንቧቧ የሚጎርፍ ውሃን አወረድን የሚንቆረቆር ውሃን አወረድን ወአንዘልና ሚነል ሙዕሲራት ከጉም አወረድን ማአን ውሃን አወረድን ሰጃጀን የሚጎርፍ የሚንቧቧን የሚፈስን ውሃን አወረድን ይሄን ያወረድነው ደግሞ ለምንድን ነው ለእናንተ ነው ሊኑኽሪጀ ቢሂ ልናወጣበት ነው ልናበቅልበት ነው ሐበን እህልን ወነባተን ቅጠላቅጠልን እጽዋትን ልናበቅልበት ነው ሊኑኽሪጀ ቢሂ ልናበቅልበት በውሃው በወረደው ውሃ ሐበን እህል ጥራጥሬን እንደዚህ ስንዴ ገብስ ምናምን ማለት ነው ወነባተን እጽዋትን ልናበቅልበት ወጀናት አታክልቶችን አልፋፍን ጥቅጥቅ ያሉ የተቆላለፉ እርስ በርስ ተቆላሉ በጣም ከመጠጋጋታቸው ከመብዛታቸው የተነሳ ደን የሆኑ ጥቅጥቅ ያሉ የተቆላለፉ አልፋፍማ ጥቅጥቅ ያለ የተቆላለፉ የሆኑ አታክልቶችን አበቀልን አወጣን ልናወጣ ነው አለ ዝናብን ያወረን ስለዚህ ይሄንን ያያያችሁ አይደለ ወይ ይሄንን ማድረግ የቻለው ጌታ የሞተ የነበረው መሬት ላይ ውሃን ጨምሮ ከውስጡ እቺ ደካማ እጽዋት መሬትን ቀዳ እንድትወጣ ያደረገው ጌታ ፀሐይን የሚያክል ነገር እንደ መብራት ያስቀምጠላችሁ ሰማይን 7 ጠንካራ ሰማያን ያለ ምሰሶ ያቆመው ጌታ እንዴት የሞተን መቀስቀስ ይሳነዋል ወይ ደግሞ ሞቶ መቀስቀስ የለም ትላላችሁ ምን ይሳነዋል አላህ ይሄንን ያደረገ ያንን ለማድረግ ምን ይሳነዋል እስቲ ጀናቲን አልፋፋ ኢነ የውመል ፈስሊ እንግዲህ ወደዳችሁም ጠላችሁም የፍርዱ ቀን ካነ ሚቃታ የተቀጠረ ነገር ነው ማይቀር ነገር ነው ቀጠሮ የተያዘለት ጊዜ የተያዘለት ነገር ነው ኢነ የውመል ፈስሊ ያ መለያው ቀን የፍርዱ ቀን ካነ ቂያማ ቀን ማለት ይሄ የምትክዱበት ካነ ሚቃታ የተቀጠረ ቅሮት የሌለው ቀን ነው አለ ጊዜ የተያዘለት ቀን ነው አለ የውመ ቀን ነው ينفخ في الصور በጥሩምባ ላይ ሲነፋ ፈተአቱን የምትመጡበት አፍዋጅን በግሩፕ ይሆናችሁ በጀማ ይሆናችሁ የምትመጡበት ቀን ነው ወደዳችሁም ጠላችሁም ይሄ ቀን እንግዲህ ቀጠሮ የተያዘለት ጥሩምባ ሲነፋ ያንዳንድሽ ሰብሰብ ብለሽ የምትመጡበት ቀን ነው አለ ወፉቲሐት السماء ሰማዮች የሚከፈቱበት ቀን ነው ፈካነት አዋባን በር የሚሆኑበት ቀን መላእክቶች ይወርዳሉ ምናምን ሰማይ ተከፋፍቶ በር የሚሆኑበት ቀን ወሱይረት الجبال ተራሮች የሚወገዱበት ቀን የሚነቀሉበት ቀን ፈካነት ሰራበን ብናኝ የሚሆኑበት ቀን ተራሮች ተወግደው ብናኝ የሚሆኑበት ቀን ሰራብ ማለት ሲርቢዶ ነው ሲርቢዶ ማለት ከሩቅ እንትን ላይ ምንድነው አስፋልት ላይ ከሩቅ ስታይ ውሃ የሚመስል ነገር አለ ስትጠጉት ግን ውሃ ምንም የለም እሱ ነው ሲርቢዶ የሚባለው ምንም ማይያዝ ማይጨበጥ ነገር ይሆናል ብንን ይላል ማለት ነው ተራሮች የተላልቅ ተራሮች እንደዚህ የሚሆንበት ቀን ነው ሰማይ ክፍትፍት ብላ ተራሮች ተወግደው ብንን የሚሉበት ቀን የሚናዱበት ቀን ሱብሃንአላህ ኢነ ጀሃነም ካነት ሚርሳዳ የምትጠባበቅበት ቀን ማለት ነው ኢነ ጀሃነም ካነት ሚርሳዳ ተጠብቃቸዋለች አድፍጣ ተጠብቃቸዋለች ኢነ ጀሃነም ካነት ሚርሳዳ አድፍጣ የምትጠብቅበት ቀን ነው ለማን ነው አድፍጣ የምትጠብቀው ጀሃነም ሊጣጊና ወሰን አላፊዎችን ማአባን ቤት ልትሆናቸው መጠጊያ ልትሆናቸው ልታስጠልላቸው ሱብሃንአላህ ኢና ሊላሂ ወኢና ኢለይሂ ራጂዑን ሊጣጊና ወሰን አላፊዎችን ድንበር አላፊዎችን እብሪተኞችን አመፀኞችን የምትጠብቃቸው ማለት ነው አድፍጣ የምትጠብቃቸው ምን ልትሆናቸው ማአባን መጠለያን ቤት ልትሆናቸው ማለት ነው ከዛሳ ቤት እንደፈለጉ ቤት ገብተህ ትወጣለህ አይደለ እቺ ጀሃነምንሳ ላቢሲና ይቆያሉ ፊሃ ውስጧ ይቆያሉ አህቃበን ረጅም ዘመናት ይቆያሉ ላቢሲና ፊሃ ውስጧ ይቆያሉ አህቃበን ያልተገደበ ረጅም ጊዜ ኻሊዲና ፊሃ ውስጧ ረጅም ሰዓት ጊዜን ይቆያሉ በዚህ ረጅም ቆይታቸው አዛብ ውስጥ በሚያደርጉት ረጅም ቆይታቸው ደግሞ ላ የذቁና አይቀምሷትም ፊሃ ውስጧ በርደን ቅዝቃዜም ሆነ ወላ ሸራበን መጠጥ የሚባል ነገር አይቀምሷትም ማለት ሰው እኮ ሙቀት ሲበዛበት ቃጠሎ ሲበዛበት ቀዝቀዝ የሚያደርገው ነገር ነው የሚፈልገው አይደል እንዴ ላቢሲነ ፊሃ አህቃባ ላ የذቁና ፊሃ በርደን ወላ ሸራባ ላ የذቁና ፊሃ አይቀምሱም
አይቀምሱም ፊሃ ውስጧ በርደን ቅዝቃዜን የሚያቀዘቅዝም ነገር ወላ ሸራባ መጠጥ የሚባል ነገርም አይቀምሱም። ባይሆን ሁሉም መጠጥን አይደለም የሚቀምሱት፣ የሆነ መጠጥ አለ የሚቀርብላቸው ኢላ ሐሚመን የፈላ ውሃ ካልሆነ በስተቀር ሙቀታቸው ላይ ቃጠሎን የሚጨምር የፈላ ውሃ ካልሆነ በስተቀር ወገሳቃ መግልን ካልሆነ በስተቀር እዥን ካልሆነ በስተቀር የቁስል ፈሳሽን ካልሆነ በስተቀር ሌሎች ሲቃጠሉ ሰውነት ሲቃጠል እንግዲህ እዥ አለው መግል ይወጣል አይደለ? ስለዚህ የእሳት ሰዎች ሲቃጠሉ ከሌላው ሰውነት ላይ የሚፈሰውን ይሄ እዥ መግሉን ካልሆነ እና የፈላ ውሃ ካልሆነ በስተቀር መጠጥ የሚባል ነገር የለላቸውም ነው። ይሄ እንግዲህ ታዲያ በበደል ነው አይደለም፣ ጀዛአን ክፍያ ነው፣ ዊፋቃ ተመጣጣኝ ክፍያ ነው፣ ተገቢ የሆነ ክፍያ ነው፣ ተገቢ የሆነ ምንዳ ተስማሚ የሆነ ካሳ ነው አለ። የሥራቸውን የእጃቸውን ነው አለ። ጀዛአ ዊፋቃ ይሄ ተስማሚ ተመጣጣኝ የሆነ ክፍያ ነው አለ። ያ አላህ ይጠብቀን። እንግዲህ ጀዛአ ዊፋቃ ኢነሁም እነሱ ካኑ ነበሩ ላ የርጁና የማይጠብቁ ነበሩ ሂሳብን ምርመራን ግምገማን ይኖራል ብለው እየጠበቁ አልነበረም። ኢነሁም እነሱ ስለማያምኑ ማለት ነው። ቅድም እንዳለው ሞቶ በመቀስቀስ ስለማያምኑ ላ የርጁን እየጠበቁ አልነበረ፣ ኤክስፔክት እያደረጉ አልነበረም። ሂሳብን ምርመራው ግምገማ አለው ብለው እየጠበቁ አልነበሩም ነው። ለዛ እየፈሩትም አልነበረም። ወከዘቡ አስተባበሉ አስዋሹ ቢአያቲና በአያዎቻችን በአንቀጾቻችን ኪዛበን ማስተባበልን አስተባበሉ፣ ማስዋሸትን አስዋሹዋል። ስላልተነገራቸው አይደለም፣ በአንቀጾቻችን በደንብ አድርገን ነግረናቸዋል። እሱን ስላስዋሹ ነው እሱን እየጠበቁ ያልነበሩት፣ ይኖራል ብለው እየጠበቁ ያልነበሩት ስላስዋሹ ስለካዱት ነው እንጂ ስላልተነገራቸው አይደለም። ታዲያ ወኩለ ሸይኢን እያንዳንዷን ነገር አህሰይናሁ መዝግበነዋል፣ ኪታበን በጽሁፍ መዝግበነዋል። ወኩለ ሸይኢን እያንዳንዷን ነገር አህሰይናሁ አስቀምጠነዋል፣ ቆጥረነዋል፣ ኪታበን በጽሁፍ ቆጥረን መዝግበን አስቀምጠነዋል። ፈዙቁ ቅመሱ እንግዲህ ፈለን ነዚደኩም አንጨምርላችሁም ኢላ አዛበን ቅጣትን እንጂ አንጨምርላችሁ። የሚጨምርላችሁ ነገር የለም። ውሃ የለም፣ ቅዝቃዜ የለም፣ እረፍት የለም፣ መተንፈስ የለም። እናንተ የሚጨምርላችሁ ተጨማሪ ሌላ ቅጣት እንጂ ሌላ አይደለም። ፈዙቁ ቅመሱ ፈለን ነዚደኩም አንጨምርላችሁም ኢላ አዛበን ተጨማሪ ቅጣት እንጂ አንጨምርላችሁም። ይሄ ከሃዲያን ናቸው። በተቃራኒውስ ኢነ ሊልሙተቂና እነዛ አላህን የፈሩ ሰዎች የከለከለውን ተከልክለው ያዘዘውን ታዘው ማመን ባለባቸው ያመኑ ሞቶ በመቀስቀስ ያመኑ ሰዎች መፋዘን ለነሱ ኢነ ሊልሙተቂና መፋዘን መዳኛ ስፍራ፣ የደህንነት ስፍራ፣ የስኬት ስፍራ አለላቸው። ኢነ ሊልሙተቂና አላህ ለሚፈሩ ሰዎች መፋዘን ደህንነት ስፍራ፣ መዳኛ ስፍራ፣ የስኬት ስፍራ አለላቸው። ሐዳኢቃ ምንድነው ስፍራው? ሐዳኢቃ እንደነዛ እሳት ነው? እንደነዛ መግል መጠጣት ነው? እንደነዛ የፈላ ውሃ መጠጣት ነው? አይደለም። የነሱ ስፍራ ሐዳኢቃ አታክልቶች፣ ወአዕናባ ወይኖች። ሱብሃንአላህ ሐዳኢቃ አታክልቶች፣ ወአዕናባ ወይኖች፣ ወከዋዒባ ኮረዳዎች ማለት ጡታቸው ያልወደቀ ኮረዳዎች፣ አትራበን እኩያ የሆኑ በእድሜ እኩያ የሆኑ ወጣት ቆነጃጅቶች። ከዋዒብ ማለት ጡቷ ያልወደቀ ሴት ናት። ስለዚህ ወከዋዒባ ሹፍ ሐዳኢቃ ወአዕናባ አለላቸው። ወከዋዒባ ጡታቸው ያልወደቀ ኮረዳዎች አለላቸው። አትራበን እኩያ የሆኑ ማለት በእድሜ ብዙ የማይራራቁ የሆኑ እኩያ የሆኑ ወጣት ሴቶች አለላቸው። ወከአሰን ኩባያዎች፣ ዲሃቀን ሙሉ የሆኑ ኩባያዎች፣ በሚፈልጉት መጠጥ የተሞላ የሆነ ኩባያዎች አለላቸው። ላ የስመዑነ ፊሃ ለግዋ ውስጧ ዛዛታን አይሰሙም፣ ማይረባን ወሬ አይሰሙም፣ ዝባዝንኬን አይሰሙም፣ ትርፍ ቃልን አይሰሙም። ወላ ኪዛባ ማስተባበልንም ማስዋሸትንም የሚባል ነገርም አይሰሙም ማለት ማይረባ ወሬ፣ አንዱን ማስዋሸት፣ አንዱን መካድ የሚባል ነገር አይሰሙም። ጀዛአን ይሄን እንግዲህ ያገኙት እንደነው ጀዛአን ክፍያ ነው። ሚን ረቢከ ከጌታ አጣአን ስጦታ ነው። ሂሳብን በቂ የሆነ ስጦታ ነው። ተመጣጣኝ የሆነ ለስራቸው የሚመጥን ለስራቸው በቂ የሆነ
አጥጋቢ የሆነ ከጌታ የሆነ ስጦታ ከጌታ የሆነ ክፍያ ነው አለ። የነሱን ጀዛአ ዊፋቅ አለ፣ የነዚህን ጀዛአ ሚን ረቢከ አጣን ሂሳብ አለ። አየው የካፊሮች ጀዛአ ዊፋቃ ነው አለ። ጀዛአ ዊፋቃ በቃ የሥራቸውን ያገኙታል። ይሄኛው ደግሞ አጣን ስጦታ ነው አለ። ስጦታ አየው አላህ በሰራው ስራ ልክ አይደለም ጸጋን የሚሰጥ ከዛ በላይ ነው ስጦታ ጨማምሮ የሚሰጥ። ግልጽ ነው። ስራክ እኮ ለጀነት የምትመጥን አይሆንም አበደን፣ ለጀነት የሚመጥን አይሆንም አበደን። ግልጽ ነው። ቅጣት ግን በጥፋት ልክ ነው የምትቀጣው፣ ቅጣት በጥፋት ልክ። ስራህ ግን በስራህ ልክ አይደለም የሚሰጥ ከዛ በላይ ነው። ምክንያቱም ስራህ ጀነትን ለጀነት ብቁ የሚመጥን አይሆንም ቢያንስ እንጂ ማለት። ከዛ አላህ ስጦታ ብሎ ጠራዋል። ጀዛአን ክፍያ ነው ይሄ ሚን ረቢከ አጣን ከጌታ የሆነ ስጦታ ነው አለ። ሂሳበን አጥጋቢ የሆነ በቂ የሆነ ተመጣጣኝ የሆነ አጥጋቢ በቂ የሆነ ስጦታ አላህ Subhanahu Wa Ta'ala ያዘጋጀላቸው ነው። ረቢ ሰማዋት የትኛው ረቢ ሰማዋት የሰማይ ጌታ والارض የምድር ጌታ ማ በይነሁማ በማከላቸው ያለው ጌታ አርራህማን ከሱ የሆነ ስጦታ ነው፣ ከሱ ቸርነት የሆነ ልገሳ ነው። ولا يملكون منه خطابا رب السماوات والارض ይሄንን ስጦታ የሰጣቸው ረቢካ ያልነው ማን ነው? ረቢ السماوات والارض የሰማይና የምድር ባለቤት የሆነው ወማ በይነሁማ በማከላቸው ያለውንም አርራህማን ነው ይሄንን ስጦታ የሰጣቸው ነው። لا يملكون አይችሉም እንግዲህ ሚንሁ ኺጣባ ከሱ ጋር ለመነጋገር አይችሉም። ማንም ሰው ከሱ ጋር ለመነጋገር አይችልም። የውማ ያን ቀን ከአላህ ጋር ማውራት አይችልም ማለት ነው። ይቀጥላል። የውማ የቆሙ ሩሁ ጅብሪል በሚቆምበት ጊዜ ወልመላኢካ መላእክቶችም ሰፈን ሰርቶ የሚቆሙበት ጊዜ ነው ያ ቀን ነው። ያን ቀን እንግዲህ ላ የተከለሙን አያወሩም ጅብሪልም መላእክቶችም ኢላ መን አዚነ ለሁ ረህማን የፈቀደለት ሰው ካልሆነ በስተቀር አያወራም ማለት ነው። ስለዚህ መላእክቶች ራሳቸው አላህ Subhanahu Wa Ta'ala እነ ጅብሪል ራሳቸው ከመላእክቶችም ማለት ነው እነ ጅብሪል ራሳቸው ሌሎች መላእክቶች ራሳቸው እነዚህ ላ ያሱን አላህ ማአመረው ምንላቸው መላእክቶች ራሳቸው አላህ Subhanahu Wa Ta'ala ካልፈቀደላቸው እንጂ ማያወሩ ከሆነ ሌላው ሚንባቢን አውላ ነው የሚሆነው፣ ሌላው ደግሞ ከዚህ በላይ ነው የሚሆነው ማለት። ስለዚህ ማንም ሰው አላህ Subhanahu Wa Ta'ala ካልፈቀደለት ትንስስ አይልም አንድ ነገር አያወራም ማለት። ወቃለ ሰዋባ አላህ መፍቀዱን ብቻ ሳይሆን ወቃለ ሰዋባ እውነትን ሐቅን የተናገረ ካልሆነ ማለት ላኢላሃ ኢላላህ የተናገረ እስልምናን የያዘ ትክክለኛ ንግግርን የሚናገር ሰው የሚናገር ፍጡር ካልሆነ በስተቀር እንዲናገር አላህ Subhanahu Wa Ta'ala አይፈቅድለትም። ግልጽ ነው። እንዲናገር አይፈቅድለትም። ሙእሚኖች፣ መላእክቶች፣ ነብያቶች እነዚህ ነው እንዲናገሩ የሚፈቀድላቸው ሐቅ ተናጋሪ የሆኑ እነዚህ ስለዚህ ለመናገር አይፈቀድላቸውም ማለት ነው። አላህ ወይ እንትና ሸፋዓ ጉዳይ በምናም ጉዳይ ማንም ሰው እንዲናገር የማይፈቀድበት ባለሙሉ ስልጣኑ አላህ Subhanahu Wa Ta'ala የሆነበት ቀን ነው ያ ذلك اليوم الحق ያ ነው በቃ ትክክለኛው ቀን ያ ቀን ነው። ታዲያ فمن شاء የፈለገ ሰው ታዲያ اتخذ ያዘጋጃል ኢላ ረቢህ ወደ ጌታው መአበን መመለሻ ስራን ያዘጋጃል ማለት። ይሄንን ቀን ለዚህ ለትክክለኛው ቀን መመለሻ ስራን ያዘጋጃል ማለት የፈለገ ሰው በዚህ ቀን ልዳን በዚህ ቀን ሚነል ፋኢዚን ልሁን ከሚሳካላቸው ልሁን حدائق وعناب وكواعب واتراب وكاس دياك ከተባሉት ሰዎች ልሁን ብሎ ያሰበ ሰው እንግዲህ ይሄው ተነግሯል። فمن شاء የፈለገ ሰው ይተከተ ያዘጋጃል ኢላ ረቢ ወደ ጌታው ማአበ መመለሻ ስራን ወደ ጌታው የሚመለስበትን ስራ ያዘጋጃል ነው። ይሄው እኛ አንዘርናኩም አስጠንቀቀናችኋል አዳበን ቀርብ እቺ ቅርቢቷን እሳት አስጠንቀቃችኋል። ሩቅ እንዳትመስላችሁ በቅርብ የምትመጣባችሁን እሳት አስጠንቀቀናችኋል ነው። ተናግረናል እኛ። ይሄው የፈለገ ሰው የሚዘጋጅ ሰው ይዘጋጅ ነው። የውመ ينظر المرء ያ ቀን ደግሞ መች ነው? ይሄ ቅርብ ቀን የተባለችዋ የውመ ينظر المرء የሰው ልጅ የሚመለከትበት ማቀደም የዳ እጆቹ ያስቀደመችውን በእጁ ሰርቶ ያለፈውን የስራውን ውጤት የእጁን የሚያይበት ማለት ነው።
የእጁን ፍሬ የሚያይበት የውመ የንዙሩል መርኡ የሰው ልጅ የሚመለከትበት ማቀደመት የዳ እጆቹ ያስቀደሙትን ሰርቶ ያሳለፈውን የሚመለከትበት ወየቁሉል ካፊሩ ካፊር የሚልበት ቀን ያ ለይተኒ ዋምኞቴ ኩንቱ ቱራባ አፈር በሆንኩ ምን አለ እሳት እንደሚገባ ሲያውቅ ምን አለ እንደ እንስሶች እኔም ወደ አፈርነት በተለወጥኩ ብሎ የሚመኝበት ቀን አለ ለዛ ቀን ተዘጋጁ ያን ቀን እንግዲህ አስጠንቅቀናቸዋል ተናግረናል ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር እያንዳንዱ የእጁን የሚያገኝበት ቀን ነው ሱረቱ አማ ይሄንን ይመስላል እንግዲህ ሱረቱ ነባ አማ የተሳአሉን ስለምንድን ነው የሚጠያየቁት አን ነባ العظيم ስለ ትልቁ ዜና ነው የሚጠያየቁት الذين فيه مختلفون ያ የማይስማሙበት የሆነ ዜና ከላ ይተው አለመስማማታቸውን ቢስማሙ ይሻላል ቢያምኑ ይሻላል ሰያዕለሙን ለወደፊት ያውቃሉ ثم ከላ አሁንም ይተው ሰያዕለሙን ለወደፊት ያውቃሉና አለም ነجعل الارض ቆይ መሬትን አላደረግንምን ሚሃደን የተመቻቸች አላደረግንምን ወልጅባለ ተራሮችን አውታደን ችካሎች አላደረግንምን ወخلقناكم አልፈጠርናችሁምን አዝዋጀን ብዙ አይነት በጥንድ ጥንድ አድርገን ብዙ አይነት አድርገን አልፈጠርናችሁምን ወجعلنا نومكم እንቅልፋችሁን አላደረግናችሁምን ሱባተን ማረፊያን وجعلنا الليل ለሊትን አላደረግንምን ሊባሰን መሰተሪያ አላደረግንምን ልብስ እንደሚሰትር ለሊትም ትሰትራለች وجعلنا النهار ቀንን አላደረግንምን ማዓሸን እለት ጉርስ መፈለጊያን መኖሪያን መስሪያ አላደረግንምን ወበነይና فوقكم ከበላያችሁ አልገነባንምን ሰብዓን ሺዳዳ ሰባት ጠንካራ የሆኑ ሰማያትን አልገነባንምን وجعلنا አላደረግንምን ሲራጀን وجعلنا أدرجنا وبنينا جنبان وجعلنا النهار معاشا وجعلنا الليل وجعلنا نومكم وخلقناكم أزواجا بزوء أنت أدرجن فترناج وجعلنا نومكم كلفاتشون أدرجنا سباتا معرفيان وجعلنا الليل ليلتنا أدرجنا لباسا مستتران وجعلنا النهار كاننا أدرجنا معاشا منوريان وبنينا فوقكم كبلاياتشو جنبان سبعا شدارا سبات أنكارا يهونو سماية مالت وجعلنا أدرجنا سراجا نبرات وخاجا يميابرا مبرات أدرجنا اللاتشو صحاين مالتنا وجعل الشمس سراجا ميلون يازو وأنزلنا من المعصرات كغوموج دغمو አወረድን ማአን ተጃጃ የሚንባባ የሚፈስ ይሆነን ውሃን አወረድን ሊንخرج به ልናወጣበት ነው حبا እህልን ጥራጥሬን ወነባታ እጽዋትን ልናበቅልበት ነው ወጀናቲን አታክልቶችን አልፋፋ ጥቅጥቅ ያሉ አታክልቶችን ልናወጣበት ነው እንደዚህ ያደረግነው ይሄንን ያደረገው ጌታ ታዲያ ሞቶ መቀስቀስ ምን ይሳነዋል ኢነ የውመል ፈስሊ ያ ቀን የፍርዱ ቀን ሞታችሁ የምትቀሰቀሱበት ቀን ካና ሚቃታ ቀጠሮ የታዘለት የተቀጠረ ቀን ነው የውመ ቀን ነው ይንፈኹ ፊ ሱሪ ጡሩምባ ውስጥ ሲነፋ ፈታቱን የምትመጡበት አፍዋጀን በግሩፕ ይሆናችሁ ወፉቲየት ሰማይ የሚከፈትበት ቀን ነው ፈካነት አብዋባ እንደ በር ሆኖ ሰማይ የሚከፈትበት ቀን ነው ወሱይረቲል ጂባሉ ተራሮች የሚወገዱበት ቀን ነው ፈካነት ሰራበን እንደ ብናኝ ሆነው ፈካነት የሚሆኑበት ሰራበን እንደ ብናኝ የሚሆኑበት ቀን ነው ወሱይረቲል ጂባል ተራሮች ተወግደው ፈካነት የሚሆኑበት ሰራበን እንደ ብናኝ እንደ ሲርቢዶ የሚሆኑበት ቀን ነው ኢነ ጀሃነም ካነት ሚርሳዳ አድፍጣ እየጠበቀች ነው ሊጣጊና ወሰና ላፊዎችን ማአበን መጠጊያ ልትሆናቸው አድፍጣ እየጠበቀች ነው ላቢሲነ ፊሃ ውስጧ ይቆያሉ አህቃመ ረጅም ዘመን ውስጧ ይቆያሉ ላያዙቁነ ፊሃ ውስጧ አይቀምሱም በርደን ቅዝቃዜም ሆነ ወላ ሸራበ መጠጥን ውስጧ አይቀምሱም ኢላ ሐሚማ የፈላ ውሃን ወገሳቃ መግልን ካልሆነ በስተቀር ጀዛኡ ዊፋቃ ተመጣጣኝ ክፍያ ነው ይሄም ማለት ነው ኢነሁም እነሱ ካኑ ላ የርጁን እየጠበቁ አልነበረም ሒሳበን ግምገማ ይኖራል ብለው ሂሳብ ይኖራል ብለው እየጠበቁ አልነበረም ስለማያምኑበት ማለት ነው ፍራቻም አልነበራቸውም የዛቀን ወከዘቡ ታዲያ አስተባበሉ በአያቲና በተአምራቶች በአናቀጾቻችን ኪታብ ማስተባበልን አስተባበሉ ወኩለ ሸይን እያንዳንዱን ነገር ማስተባበላቸውንም ጨምሮ አህሰይናሁ መዝግበነዋል ኪታበን በጽሁፍ መዝግበነዋል አስቀምጠነዋል ቆጥረነዋል ፈذوቁ ቅመሱ ፈለነዚደኩም አንጨምርላችሁም ተስፋ እንዳታደርጉ ኢላ አዛበን ሌላ ቅጣትን እንጂ አንጨምርላችሁ በተቃራኒው ኢነ ሊልሙተቂን አላህ ለሚፈሩ ሰዎች መፋዘን ስኬት ቦታ አላቸው ሐዳ የስኬት ቦታ የደህንነት ቦታ አለላቸው መዳኛ ቦታ ማለት ነው ሐዳኢቃ አታክልቶች ወአዕናባ ወይኖች ወከዋዒባ ጡታቸው ያልወደቀ ሴቶች አትራብን እኩያ የሆኑ ወከአሰን እቃዎች ብርጭቆ ኩባያዎች ማለት ነው ዲሃጋ የሞሉ የሆኑ ማለት ሙልት ያሉ ኩባያዎች ንፈልከው ነው የምትጠጣው ለነዛ መግል ነው የሚጠጡት መጠጥ የላቸውም እነዚህ ግን
በፈለጉት መጠጥ የተሞላ የሆነ ኩባያዎች አለላቸው لا يسمعون فيها لغوا ውስጧ ዛዛታን ትርፍ ቃልን አይሰሙም ወላ ኪዛብ ማስዋሸትንም አይሰሙም ጀዛአን ክፍያ ነው ይሄ من ربك ከጌታ አጣን ስጦታ የሆነ ሒሳብን በቂ የሆነ ስጦታ ነው ረቢ ሰማዋቲ የሰማይ ባለቤት والارض የምድር وما بينه በማከላቸው የሆነው አርራህማን ያርራህማን ስጦታ ነው ይሄ لا يملكون አይችሉም منه ከሱ ጋር خطابን ማውራትን አይችሉም ያንቀን ማለት ነው አላህ ያልፈቀደለት ካልሆነ በስተቀር ማለት ነው እንደሚመጣው የውመ ቀን ነው የቆሙ ሩሁ ጅብሪል በሚቆምበት ቀን ወልመላእክቱ መላእክቶች በሚቆሙበት ቀን ሰፈን ሰፍ ሰርተው لا يتكلمون ቀን ነው ሱ لا يتكلمون የማያወሩበት ቀን ኢላ من اذن له الرحمن رحمن ያልፈቀደለት ሰው ካልሆነ በስተቀር ማንንም ምንም የማያወራበት ቀን ነው ወቃለ ሷዋ እውነትን ሐቅን የተናገረ ሰው ካልሆነ በስተቀር የማያወራበት ቀን ነው ذلك ያ እንግዲህ አልየውሙ ቀን ነው الحق ሐቅ የሆነ እውነተኛው ትክክለኛው ቀን ያ ቀን ነው ታዲያ ፈመንሻ የፈለገ ሰው ይተኸዘ ይዘጋጃል ኢላ ረቢ ወደ ጌታው ያዘጋጃል ማአበን መመለሻ ስራን ያዘጋጃል እና አንዘርናኩም እኛ አስጠንቅቀናችኋል አዛበን ቅጣትን ቀሪበን ቅርብ የሆነ ሩቅ እንዳይመስላችሁ ቅርብ የሆነ አዛብን አስጠንቅቀናችኋል የውመ ቀን ነው እሱም ينظرul መርኡ ሰው የሚመለከትበት ቀን ነው ማቀደመት የዳሁ እጆቹ ያስቀደመችውን የስራውን ዋጋ የሚመለከትበት ቀን ነው ወይቁሉል ካፊር የሚልበት ቀን ነው ያለይተኒ ወምኞቴ ኩንቱ ቱራባ አፈር በሆንኩ ብሎ የሚመኝበት ቀን ነው አለ نكتفي بهذا القدر سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك والسلام عليكم ورحمه الله وبركاته